ከኢትዮጵያ በሁለት እጥፍ የምትበልጥ ከፈረንሳይ ደግሞ በአራት እጥፍ የምትበልጥ ግን ደግሞ ከተማ ለከተማ የሚያገናኝ አንድም የመኪና መንገድ የሌለባት አስገራሚ ምድር ዓለም ላይ የትኛዋ እንደሆነች ያውቃሉ? በዚህች ሀገር 9 ወር ሙሉ በብርድ የምታናውጥና ሙሉ አካሏ በነጭ በረዶ በተሸፈነው ግዙፍ ደሴት ላይ በድንገት ታሞ ሆስፒታል መሄድ ቢፈልጉ መንገድ ላይ መኪና መንዳት ፍጹም አይችሉም። ወይ በሄሊኮፕተር አሊያም በበረዶ ላይ በሚንሸራተቱ ውሾች ተጭነው በሰማይና በረዶ መካከል መጓዝ ግድ ይሆንቦታል። ከዚህ ሁሉ መከራ በላይ ደግሞ የዚች ምድር ሰማይ ፍጹም አስገራሚ ነው። በዚህች ሀገር በክረምት ወር ፀሐይ ለአያሌ ወራት ጨርሳ ሳትወጣ ትቀራለች። ምድሪቱ ሙሉ በሙሉ በጨለማና በብርድ ትዋጣለች። ነገር ግን በዚህ አስፈሪ ጨለማ ውስጥ ሰማዩ ላይ የሚታየውና ያውብ አስደናቂ አረንጓዴና ቀይ የዋልታ ብርሃን ሰማዩን ሲያሳምረው ማየት በጣም ያስደንቃል። የሚገርመው ግን የሰው ልጅ ለመኖር እጅግ የሚከብደውንና በክረምት ፀሐይ የማይወጣበትን ይህንን ቀዝቃዛ ዓለም ሰዎች መጥቶ እንዲሰፍኑበት ተብሎ በታሪክ ስሟ ግሪንላንድ ወይም አረንጓዴው ምድር ተብላ መጠራቷ ነው። ከዚህ ትልቅ የስም ማተለር ጀርባ ያለው የቫይኪንጉ መሪ ኤሪክ ዘሬድ አስገራሚ ተንኮል ምን እንደነበር በዚህ ቪዲዮ በጥልቀት እንመለከታለን። ነገር ግን ታሪኩ በዚህ ብቻ አያበቃም። ክረምቱ አልፎ በጋ ሲመጣ ደግሞ ሌላ ተፈጥሯዊ ታምር ይከሰታል። ለ5 እና ለ6 ወራት ያህል ፀሐይ ሌሊትና ቀንን ሙሉ ከሰማይ ላይ ጨርሶ አትጠልቅም። እኩለ ሌሊት ላይ ጭምር ሰማዩ በብርሃን እንደደመቀ ይቆያል። በዚህ የሌሊት ፀሐይ ብርሃን ውስጥ በነጩ በረዶ ላይ ደምቀው የሚታዩትና እንደ ቀስተ ደመና ያሸበረቁት ባለቀለም ቤቶቿ ከተማዋን እንደ ስዕል ያስውቧታል። ታዲያ እጅግ ሰፊ በሆነው በዚህ ምድር ላይ ለዘመናት በሀብትና በጉልበት ይኖሩ የነበሩት ብርቱ የቫይኪንግ ስልጣኔዎች ያለምንም ፍንጭ በአንድ ጊዜ እንዴት ከምድር ላይ ሊጠፉ ቻሉ? ዛሬስ በዚህ አስደናቂና አስቸጋሪ ተፈጥሮ ውስጥ የሚኖሩት ጥቂት ህዝቦች ህይወትን እንዴት ይመራሉ? ከስሟ መታለል ጀምሮ እስከ ቫይኪንጎቹ ምስጢራዊ መጥፋት እስከ አስደናቂው መንገድ አልባ ህይወቷ፣ ፀሐይ እስከማይወጣባት ክረምቷና ውብ የሆኑት ባለቀለም ቤቶቿ ድረስ ያሉትን አስገራሚ ታሪኮች ሁሉ እስከ ቪዲዮ መጨረሻ ድረስ በዝርዝር የምናይ ይሆናል። የዛሬውን ወደ ግሪንላንድ የምናደርገውን ጉዞ አብራችሁ ለመጓዝ ቻናሉን ሰብስክራይብ፣ ቪዲዮንም ላይክ በማድረግ አብራችሁን ቆዩ። ወደ ኋላ ወደ 10ኛው ክፍለ ዘመን እንመለስ። በታሪክ ገጾች በትልቅነቱ የሚታወቀውና ኤሪክ ዘሬድ ወይም ቀዩ ኤሪክ የተባለው የቫይኪንግ መሪ በትውልድ ሀገሩ በአይስላንድ ውስጥ በፈጸመው አሰቃቂ የግድያ ወንጀል ምክንያት ከሀገሩ እንዲሰደድ ተፈረደበት። ፍርድ ቤቱ ለ3 ዓመታት ያህል ከማንኛውም ሰው ተገልሎ በባህር ላይ እንዲንከራተት ትዕዛዝ አስተላለፈ። ኤሪክም መርከቡን ይዞ ወደማይታወቀው ሰሜናዊ ባህር ጉዞ ጀመረ። ለረጅም ቀናት ካልተቋረጠ አደገኛ ጉዞ በኋላ ሙሉ በሙሉ በነጭ በረዶ የተሸፈነች እና የሰው ልጅ አይቶት የማያውቀውን ግዙፍ ደሴት አገኘ። ይቺ ደሴት ዛሬ የምናውቃት ግሪንላንድ ነበረች። ኤሪክ በዛ ቀዝቃዛ ቦታ ላይ ለ3 ዓመታት የስደት ዘመኑን ካሳለፈ በኋላ ፍርዱ ሲያበቃ ወደ ትውልድ ሀገሩ ወደ አይስላንድ ተመለሰ። ነገር ግን ያገኛትን አዲስ ምድር ብቻዋን መቶ አልፈለገም። እዛ ቦታ ላይ ትልቅ የቫይኪንግ መንግስት መመስረትና የራሱን ግዛት ማስፋፋት አጥብቆ ይመኝ ነበር። ነገር ግን ትልቁ ፈተና ሰዎችን ማሳመን ነበር። ኤሪክ ለአይስላንድ ህዝቦች እኔ ያገኘኋት ሀገር ፍጹም ብርድና በረዶ ያለባት ቀዝቃዛ ቦታ ናት ብላቸው ማንም ጤነኛ ሰው ንብረቱንና ትዳሩን ትቶ ወደዛ ጋነም እንደማይከተለው በሚገባ ተረዳ። እዚህ ላይ ነው እንግዲህ በሰው ልጅ ታሪክ ውስጥ ትልቁ የስም ማታለልና የመጀመሪያው የማስታወቂያ ማጭበርበር የተፈጠረው። ኤሪክ ሰዎቹን ለማታለል አሰበና ለቦታው ፍጹም ማራኪና ለምለም ስም ሰጣት። ግሪንላንድ ወይም አረንጓዴዋ ምድር ብሎ ሰየማት። የአይስላንድ ህዝቦች ይህንን ስም ሲሰሙ ቦታው ልክ እንደ ስሙ የለመለመ ሳርና ቅጠል የበቀለበት ለእርሻና ለከብት እርባታ ፍጹም ተስማሚ የሆነ ገነት መስሏቸው በዚህ ማታለል የተነሳ በሺዎች የሚቆጠሩ ብርቱ ቫይኪንጎች ንብረታቸውን ሽጦ በመቶዎች በሚቆጠሩ መርከቦች ተጭነው ኤሪክን ተከትለው ጉዞ ጀመሩ። ነገር ግን መርከቦቻቸው ደሴቷ ላይ ሲደርሱ የጠበቃቸው የለመለመ ሳር ሳይሆን ዓይንን የሚበላ ነጭ በረዶና እስከ ህይወት ፍጻሜ የሚዘልቅ የብርድ መዓት ብቻ ነበር። ሆኖም ግን ወደ ኋላ መመለስ አይችሉም ነበርና እዛው በረዶ ውስጥ ህይወታቸውን ለመመስረት ተገደዱ።
ይቺ ምድር ስሟ አረንጓዴ ይባል እንጂ 80 በመቶ አካሏ ፍጹም በሆነ ግዙፍና ከባድ በረዶ የተሸፈነች ናት። የብርድ መጠን በክረምት ወራት በከተማዋ መሃል እስከ -50 ዲግሪ ሴልሺየስ ይወርዳል። ይህ የብርድ መጠን ምን ያህል አስፈሪ እንደሆነ ለመረዳት አንድ ሰው የሚፈላ ውሃን ይዞ ወደ ውጪ ቢወጣ እና አየር ላይ ቢረጨው ውሃው መሬት ላይ ሳይረግፍ እዛው አየር ላይ በሰኮንዶች ውስጥ በረዶ ሆኖ ይወድቃል። በሰው አካል ላይ የሚያደርሰው ቅዝቃዜ ደግሞ ያለ ወፍራም ልብስ ለጥቂት ደቂቃዎች መቆምን ፍጹም የማይቻል ያደርገዋል። ቆዳን በሴኮንዶች ውስጥ ያደነዝዛል፣ ደምንም በውስጣችን እንዲረጋ ያደርጋል። የሚገርመው ግን የላዩ ብርድ ብቻ አይደለም። ሳይንቲስቶችን ያስደነገጠው የበረዶው ወፍረት ወደ ውስጥ ምን ያህል ጥልቅ እንደሆነ ስለኩት ነው። በደሴቷ መሃል ላይ ያለው የበረዶ ወፍረት ወደ መሬት ውስጥ እስከ 3 ኪሎ ሜትር ወይም 3000 ሜትር ይወርዳል። ይህ ማለት በዓለም ላይ ካሉ ረጃጅም ህንፃዎች 100 እጥፍ የሚበልጥ የበረዶ ተራራ ወደ መሬት ውስጥ ተቀብሮ ይገኛል ማለት ነው። ይህ በረዶ ለብዙ ሚሊዮን ዓመታት የተከማቸ የውሃ ክምችት ነው። ሳይንቲስቶች እንደሚናገሩት ይህ በረዶ በሙሉ በዓለም ሙቀት መጨመር ምክንያት ቀልጦ ወደ ውቅያኖስ ቢገባ የዓለማችን ባህር ወለል በአንድ ጊዜ እስከ 7 ሜትር ከፍ ይላል። ይህ ከተከሰተ ደግሞ እንደ ኒውዮርክ፣ ለንደን፣ ቶኪዮ እና ሙምባይ ያሉ በዓለም ዙሪያ የሚገኙ ትላልቅ የባህር ዳርቻ ከተሞች ሙሉ በሙሉ በውሃ ታጥበው ከምድር ገጽ ላይ ይጠፋሉ። በኤሪክ ዘሬድ ተንኮል ተታለው ወደ ግሪንላንድ የመጡት ቫይኪንጎች መጀመሪያ ላይ ከተፈጥሮ ብርድ ጋር በሚገባ እየታገሉ ሕይወታቸውን መምራት ጀምረው ነበር። በደሴቷ ደቡባዊ ክፍል ላይ ሰፍረው ከድንጋይ ትላልቅ ቤቶችንና ውብ አብያተ ክርስቲያናትን ገነቡ። ከአውሮፓ እህልና ቁሳቁሶችን እያስመጡ ከብት እያረቡ እና የአሳ ነባሪ ጥርስን ወደ ውጭ ሀገር እየሸጡ ለ400 ዓመታት ያህል በሀብትና በጉልበት ኖሩ። ቁጥራቸውን በሺዎች የሚቆጠር ደርሶ ነበር። ነገር ግን በ15ኛው ክፍለ ዘመን ላይ በታሪክ ተመራማሪዎች ዘንድ እስከ ዛሬ ድረስ ትልቅ እንቆቅልሽ የሆነ አስገራሚ ነገር ተከሰተ። እዛ ይኖሩ የነበሩት በሺዎች የሚቆጠሩ ቫይኪንጎች ያለምንም ፍንጭ በአንድ ጊዜ ከምድር ላይ ጠፉ። ከአውሮፓ የመጡ መርከቦች ለንግድ ወደ ግሪንላንድ ሲጓዙ ያገኟቸው ከተሞች በሙሉ በረዶ ነበሩ። ቤቶቻቸው፣ አብያተ ክርስቲያኖቻቸው እና የቤት እንስሳቶቻቸው አጥንት እንጂ አንድም ሰው በሕይወት አልነበረም። ታሪክ አጥኚዎች እስከ ዛሬ ድረስ እነዚህ ብርቱ ቫይኪንጎች እንዴት እንደጠፉ በእርግጠኝነት መናገር አይችሉም። አንዳንዶች በወቅቱ በዓለም ላይ የመጣው ከባድ ቅዝቃዜ ወይም ትንሹ የበረዶ ዘመን የተባለው ተፈጥሮ ስላስቸገራቸው ባህሩ በበረዶ ተዘግቶ ከአውሮፓ የመጣው እርዳታ ስላልቀረበላቸው በረሃብ አልቀዋል ይላሉ። ሌሎቹ ደግሞ እዛ ከነበሩ ጥንታውያን የአጉሬ ተወላጆች ወይም ኢኑይቶች ጋር በምግብ ምክንያት ከባድ ጦርነት ገጥሞ ሙሉ በሙሉ ተጨፍጭፎ አልቀዋል ይላሉ። ምክንያቱ ምን ይሁን ምን ቫይኪንጎቹ የገነቧቸው የድንጋይ ህንፃዎችና አብያተ ክርስቲያናት ፍርስራሽ ዛሬም ድረስ በበረዶ መሃል እንደ ብቸኛ ምስክር ቆመው ይታያሉ። ግሪንላንድ ከምድር ሰሜን ዋልታ ጋር በጣም ቅርብ በሆነ ስፍራ ላይ በመገኘቷ ምክንያት ሌሊትና ቀኑ እንደኛ ሀገር በ24 ሰዓት ውስጥ አይቀያየርም። እዚህ ምድር ላይ ክረምት ሲገባ ፀሐይ ጨርሶ ፍቅሯን ትናፍቃለች። ከጥቅምት ወር ጀምሮ እስከ መጋቢት ወር ድረስ ባሉት 6 ወራት ውስጥ ፀሐይ ከአድማስ በታች ትደበቃለች። ሰማዩ ላይ ጨርሶ አትወጣም። ምድሪቱ ሙሉ በሙሉ ድቅድቅ ባለ ጨለማና በአስፈሪ ብርድ ትዋጣለች። ህዝቡም ቀኑንና ሌሊቱን በሰው ሰራሽ መብራቶች ብቻ ለማየት ይገደዳል። ይህ ረጅም የጨለማ ክረምት በሰዎቹ ስነ ልቦና ላይ ከባድ ተጽዕኖ ያሳርፋል። ለወራት ያህል የፀሐይን ብርሃን አለማየት ሰዎችን ለብርድና ለከፍተኛ ብቸኝነት ይዳርጋል። በዚህ ምክንያት በከተማ ውስጥ ያሉ በቤት ውስጥ ረጅም ጊዜ ያሳልፋሉ። ከተማዋን ፍጹም ጭር ትላለች። ነገር ግን ህዝቡ ይህንን አስቸጋሪ ጊዜ ለማሳለፍ በቤቶቻቸው ውስጥ ደመቅ ያሉ ድግሶችን በማዘጋጀትና በአንድነት በመሰብሰብ የጨለማውን አሳልችነት ይዋጉታል። ተፈጥሮ ለግሪንላንድ ህዝቦች ለሰጠቻቸው የ6 ወር ጨለማ መካሻ የሚሆን አንድ አስደናቂ ተአምር በሰማይ ላይ አዘጋጅታለች። በዚህ በረዶ በሞላው ረጅም ጨለማ ውስጥ ሰማዩ ላይ የሰሜን ዋልታ ብርሃን በመባል የሚታወቀው አስገራሚ ክስተት መታየት ይጀምራል።
ከፀሐይ የሚወጡ ጥቃቅን የኤሌክትሪክ ቅንጣቶች ሰማይ ላይ ሲጋጩ ሰማዩ በሙሉ በተለያዩ ቀለማት ይበራል። አረንጓዴ፣ ቀይ፣ ቫዮሌት እና ሰማያዊ ብርሃናት በሰማዩ ላይ እንደ ትልቅ ብርሃን ሲወራጩና ሲጨፍሩ ማየት ሰውን ከዓለም አውጥቶ ሌላ ምናባዊ ዓለም ውስጥ የሚከት አስደናቂ እይታ ነው። ይህንን የሰማይ ላይ አስደናቂ ብርሃንን ለመመልከት ብቻ በየዓመቱ በሺዎች የሚቆጠሩ ቱሪስቶች ብርዱን ሳይፈሩ ወደ ግሪንላንድ ይጓዛሉ። የሀገሬው ሰዎችም ይህንን ብርሃን በሰማይ ላይ ሲጨፍር ሲያዩ የክረምቱን አስፈሪ ጨለማ ረስተው በተፈጥሮ ውበት ይደመማሉ። ክረምቱ አልፎ በጋ ሲመጣ ደግሞ በግሪንላንድ ያለው ታሪክ ፍጹም ቁልቁል ይገለበጣል። ከግንቦት ወር እስከ ሐምሌ ወር ባሉት ወራት ውስጥ ፀሐይ ከሰማዩ ላይ ጨርሶ አትጠልቅም። ይህ ክስተት የእኩለ ሌሊት ፀሐይ ወይም ሚድናይት ሳን ይባላል። እኩለ ሌሊት 5 ሰዓት፣ 6 ሰዓት ወይም ንጋት 8 ሰዓት ጭምር ሰማዩ ልክ እንደ ቀኑ 6 ሰዓት በብርሃን እንደደመቀ ነው። ይህ በጋ ለግሪንላንድ ሕዝቦች ትልቅ የደስታ ጊዜ ነው። ሰዎች በብርሃን ብዛት የተነሳ እንቅልፍ እምቢ ስለሚላቸው በእኩለ ሌሊት ፀሐይ ያለች ጎዳና ላይ ሲንሸራሸሩ፣ አሳ ለማጥመድ በጀልባ ባህር ላይ ሲጓዙና ሕፃናት በሌሊት ውጪ ሲጫወቱ ማየት የተለመደ ነው። ለ6 ወራት በቤት ውስጥ ተዘግቶ የቆየው ሕዝብ ይህንን የ24 ሰዓት የፀሐይን ብርሃን ተጠቅሞ ሕይወቱን በደስታ ይሞላዋል። በዚህ የበጋ ወቅት በግሪንላንድ ከተሞች ውስጥ ሲዘዋወሩ ዓይንን የሚማርክ ሌላ ውበት ያገኛሉ። በደሴቷ ላይ ያሉ ቤቶች በሙሉ እንደ ቀስተ ደመና በቀይ፣ በሰማያዊ፣ በቢጫ፣ በጥቁርና በአረንጓዴ ደማቅ ቀለማት የተቀቡ ናቸው። ድሮ ይህ ቀለም እንዲሁ ለውበቱ ወይም ከተማዋን ለመሳብ የተደረገ አልነበረም። አንዳንድ ቀለም የቤቶቹን አገልግሎት ለማሳየት የሚያገለግል የራሱ የሆነ ትልቅ ምስጢር ነበረው። ለምሳሌ ያህል ቀይ ቀለም የተቀቡት ቤቶች ሆስፒታል፣ የጤና ጣቢያ ወይም የንግድ ቦታዎች መሆናቸውን ያሳውቃሉ። ሰማያዊ ቀለም ደግሞ የአሳ አጥማጆች ወይም የኃይል ማመንጫ ሰራተኞች ቤት መሆኑን፣ ቢጫው ቀለም የጤና ባለሙያዎችና የዶክተሮች መኖሪያ መሆኑን፣ አረንጓዴው ደግሞ የቴሌኮሙኒኬሽን ቦታ መሆኑን ለማሳየት ያገለግል ነበር። ይህ የሆነበት ምክንያት በክረምት ወራት ድቅድቅ ጨለማና ከባድ በረዶ በሚወርድበት ጊዜ ሰዎች በቀላሉ ቀለሙን አይተው የሚፈልጉትን ቦታ እንዲያገኙ ለማገዝ ነበር። ዛሬ ግን ይህ ልምድ ተቀይሮ በነጩ በረዶ ላይ ተደብቆ የከተማዋን ውበት ወደ ላቀ ደረጃ አውጥተዋታል። በአሁኑ ሰዓት በዚች ግዙፍና ሰፊ ምድር ላይ የሚኖሩት አጠቃላይ ህዝቦች ቁጥር ከ56,000 አይበልጥም። ይህ ማለት የሀገሪቱን ስፋትና የህዝቡን ቁጥር ስናነጻጽረው በ1 ስኩዌር ኪሎ ሜትር ውስጥ አንድ ሰው እንኳ አይኖርም ማለት ነው። የሚገርመው ግን እነዚህ ሁሉ ህዝቦች በሚኖሩባቸው ከተሞችና መንደሮች መካከል የሚያገናኝ አንድም አውራ ጎዳና ወይም የመኪና መንገድ አለመኖሩ ነው። በበረዶ መካከል ህንፃዎች መገንባት ቢችሉም መንገድ መስራት ግን በተፈጥሮ ምክንያት ፍጹም የማይቻል ሆኗል። ታዲያ ከአንድ መንደር ወደ ሌላ መንደር ለመሄድ ሰዎች ምን ይጠቀማሉ? እዚህ ምድር ላይ ለመጓዝ በባህር ላይ በጀልባ ወይም በበረዶ ላይ በሚነዱ ልዩ ፍጥነት ባላቸው መኪናዎች አሊያም በጣም ውድ የሆነውን ሄሊኮፕተር ወይም አውሮፕላን መጠቀም ግድ ይሆንባቸዋል። ህይወት እዚህ ምድር ላይ እጅግ ውድና አስቸጋሪ ቢሆንም የሀገሬው ተወላጆች የሆኑት ኢኑኢቶች ግን ከተፈጥሮ ጋር በሚገባ ተስማምተው በሰላም ይኖራሉ። ዋና ምግባቸውና የገቢ ምንጫቸው አሳ አጥምደውና የነጭ ድብ አደን ነው። የዘመናዊ ዓለም ቴክኖሎጂ እና ኢንተርኔት ቢገባም አሁንም ድረስ የዱር እንስሳትን ቆዳ ለብሰው የዋልታውን አስፈሪ ብርድ የሚቋቋሙ ብርቱ ህዝቦች ናቸው። እንግዲህ የዓለም ትልቋ ደሴት ግሪንላንድ ከስሟ ማታለል ጀርባ ያለውን የቫይኪንጎች ተንኮል፣ ያንን አስገራሚ የ3 ኪሎ ሜትር በረዶ ጥልቀቷን፣ የ6 ወር ጨለማዋንና የሌሊት ፀሐይዋን ይዛ ዛሬም ድረስ በዓለማችን ላይ እጅግ ምስጢራዊና ተፈላጊ ቦታ ሆና ትቀጥላለች። ተፈጥሮ በብርድ ቢቀጣውም በዋልታ ብርሃንና ባለቀለም ቤቶቿ ያሸበረቀችው ይህች ምድር እውነተኛ ነጭ ገነት ናት ቢባል ማጋነን አይሆንም። የሰው ልጅ ከተፈጥሮ ጋር እንዴት ታግሎ መኖር እንደሚችል ያሳያችን ትልቅ የታሪክ መድረክ ናት። የዛሬው ቆይታችን ይህንን ይመስል ነበር። በቀጣይ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።